ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? አለን። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁልኝ? እና ዛሬ ይዤላችሁ የመጣሁትኝ ቀለል ያለ ቁርስ፣ ብዙ ፕሮሰስ ማይፈልግ በጣም ጣፋጭ ሆነ ነው። እስኪ ሞክሩት፣ ሁላችሁም በቤታችሁ ትወዱታላችሁ። የሚያስፈልገን ግብአቶች ቲማቲም፣ ሽንኩርት፣ የድንብላል ቅጠል፣ ቁሌት እንደዚህ በዚህ መልኩ ማዘጋጀት ማለት ነው። እና ጊዜም ሰዓት የማይፈጅም በጣም ትወዱታላችሁ። በጣም የሚጣፍጥ ጣፋጭ የሆነ ቁርስ ነው። እና እዚህ ጋር ቁሌት አለኝ፣ እዚህ ጋር ደግሞ የተቀቀለ እንቁላል አለኝ። አሁን ምንድነው የምናደርገው? እንቁላሉን ከቀቀልን በኋላ ሁለት ቦታ ሰንጠቅ ሰንጠቅ እናደርጋትና በዚህ መልኩ ጭምር እናረጋታለን። እንዳትፈርስብን ተጠንቅቀን ቀስ እያረገን እንጨምራታለን። እንደዚህ ያው እጄ ንጹህ ነው፣ ለምን በእጅሽ እንዳትሉኝ፣ ስለማይመሽ ይፈርሳል። ቀስ እያደረገን ካልጨመርን በዚች መልኩ እንቁላላችንን ሰርተን ቤታችንን መመገብ እንችላለን። እና ሞክሩት። በጣም ጣፋጭ የሆነ ቁርስ ነው። ሰዓትም ጊዜ የማይፈጅ ኦልሬዲ 10 ደቂቃ ስራ ምናምን። እንቁላላችሁን ጣል አድርጋችሁ ቲማቲማችሁን ከተፍ ከተባበሳችሁ በኋላ እችን እንደዚች ውስጧ ላይ ጨምር አድርጋችሁ ምርጥ የሆነ ቁርስ ትመገባላችሁ። ጋይስዬ ሞክሩት። እና ደግሞ ሰብስክራይብ አድርጉኝ፣ ላይክም አድርጉኝ፣ ኮሜንትም ጻፉልኝ። ያው ቀለል ያለ ነገር እንድንማማር። ደህና ዋልልኝ። ጌቾ ነኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እንዴት ነው? ያምራላ። ቆንጅዬ ናት።